ወደ ክርስቶስ ልብ የሚቀርቡ ብቻ ነው ይቺን ቅድስት ድንግል ማርያም ሊያውቋት የሚችሏት ወገኖች። የማያውቋት ግን ለዘላለም ሲሰድቧት ሊኖሩ ይችላል። ምክንያቱም ኢየሱስ ክርስቶስን የማያውቅ ማርያምን አያውቋትም። ማርያምን አያውቋትም ክርስቲያኖች። ይሄ ማህበራዊ ድረገጹ የማያሳየው ነገር ምን ያደርግልሃል? መታይ ምን ያደርግልሃል? አጃቢ ፎሎወርስ ሆኗል እኮ የዚህ ዘመን ጉዳይ። እዚህ ችግራችንን ለማስፈታት የምንመጣበት ፍርድ ቤት ምናምን እግዚአብሔርን ለማወቅ ነው አሁን መቅመስ ያለበት። ቀምሳችሁ ትውረዱ፣ ጣፍጣችሁ ውረዱ። የቦታ ለውጥ ብቻ ሳይሆን የህይወት ለውጥ አምጥታችሁ ውረዱ። አምጥተን እንውረድ። በጽድቅ እንወቀው፣ በቅድስና እንወቀው፣ በህይወት እንወቀው። ንጹህ ጸሎት ባይሆንም የረከሰ ጸሎት ብትሆንም ጸልይ አደራ። እየሰማችሁ ለ15 ቀንም ብትሆን ምርጥ ልጅ ሁን። እሰየው የኔ ወንድም። እሺ በቅጥነተ ህሊና በእውነት ኦርቶዶክሳዊነት የምታውቀውን ዕውቀት አለማያውቀው አውቁት። አንዳንዴ እዚህ ውስጥም እንደዚህ ነው። ለአንዳንዶች ይዘጋል፣ ለአንዳንዶች ይከፈታል። አንዳንዶች ዝም ብለን ተመላላሾች ልማደኞች ብቻ እንሆናለን። አንዳንዶች ደግሞ የምር አዲስ መጥተው ሰማይ ተከፍቶላቸው ሊያርጉ ይችላል። ትዕቢተኞች አያውቁት፣ በፍጹም አያውቁትም። እኛስ እዚህ ስንመጣ እናውቀዋለን። አይሁድንም አጋንንትንም ብዙ አወራንላቸው። እኛስ እናውቀዋለን። እኛስ ወደ ማወቅ ቀርበናል። ከዚህች ዓለም ገዢዎች አንዱስ እንኳን ይህን ጥበብ አላወቀው። አውቀውስ ቢሆን የክብርን ጌታ ባልሰቀሉትም ነበር። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 1 ቁጥር 8። የተወደዳችሁ ክርስቲያኖች፣ የተወደደ መድኃኒታችን በኃይሉ ብቻ ዲያብሎስን ጸጥ ማድረግ ይችል ነበር። በረቀቀው ጥበቡ ባያሸንፈው የኛ መዝሙራችን ይቀየር ነበር። ምን ብለን? እግዚአብሔር ኃይለኛ ሰይጣን ጥበበኛ እያልን እኮ እንዘምር ነበር። ምክንያቱም ሰይጣን በጥበቡ እኛን እንዳሸነፈን የታወቀ ነው። አታሎን በእባብ ሥጋ ተሰውሮ ልክ እንደዚሁ በጥበቡ ድል ባይነሳው ኖሮ እግዚአብሔር ኃይለኛ ሰይጣን ጥበበኛ ነበር መፈክሩ ያለም። አሁን ግን ክርስቶስ ቀየረው። እግዚአብሔር ኃያል፣ እግዚአብሔር ጥበበኛ የሚል መዝሙር ተሰጠን። ለምን በዝውታና በስውር መፈጸም ፈለገ ካላችሁ ዲያብሎስ ከሱ ጋር ከመዋጋት እንዳይሸሽ ነው። ያንን ዮሐንስ ወንጌል ምዕራፍ 9 ላይ ያለውን አይነ ስውር በፈወሰው ጊዜ አይን ያልነበረውን ግንባር አይን ባደረገ ጊዜ ምን ያክል እንደተበሳጩበት አታውቁም? ሊወግሩት ድንጋይ አንስተው እንደነበር አታውቁም? ታዲያ ለምን በጊዜ አበሳጫቸው? ገና 33 ዓመት ይበሳጩ የለ? አያችሁ እንዳይበሳጫቸው እንግዳው ነገር ሲጠብቃቸው አያችሁ። የተወደዳችሁ ክርስቲያኖች፣ ክርስቶስ ለማበሳጨት አይደለም የመጣው። ማንንም እልህ ውስጥ ለመክተት አይደለም የመጣው። ከፈወሰ ተአምራት ካደረገ በኋላ ይውጣላቸው እያለ በፊታቸው ሚንጎራደድ እንዳይመስላችሁ። ፈቀቅ ነው የሚለው። ንዴታቸው እንዳይጨምር፣ ቁጣቸው እንዳይገድል ፈቀቅ ብሎ ይሰወራቸው ነበር ይላል። ምእመናን፣ ኦርቶዶክሳዊነት ማንንም የማበሳጨት ዓላማ የለውም። ኦርቶዶክሳዊነት ማንንም የመተንኮስ ዓላማ የለውም። ለዚህ ነው ተንኩሰን የማናውቀው፣ ስንተነኮስ የምንኖረው። ይህ የጌታችን ሥራ ነው ወገኖቼ። ማንንም እልህ ውስጥ አንከትም። ማንንም ቁጣቸውን አናናድድም። በዝምታ ክርስቶስ እንደኖረ ኦርቶዶክሳዊነት በጭምትነትና በዝምታ ነው 2000 ዓመት የዘለቀችው ወገኖቼ። እናንተ እንደዚህ ታደርጋላችሁ? ይውጣላቸው እያላችሁ አይደለም የምትጎማለሉት? እልህ ለማስያዝ አይደል አንዳንዶቻችን የምንኖረው? በፉክክር አይደል እናልቅ ያለ ነው? ላቃጥለው ተባብለን አይደል እንዴ ምናቀደው? ለምን ያበሳጫቸዋል? ገና ብዙ ዘመን ይበሳጩ የለ? እግዚአብሔር ሲፈልጋችሁ አሁን ይሰማችኋል። በእነዚህ ሱባኤ ቃላት እኮ እግዚአብሔር በልባችን እየመጣ ኮቴውንና ዳናውን እያሰማን እየፈለገን እንደሆነ ትረዳላችሁ። እንዳበሳጭ ለምን ያበሳጫቸው? ለምን ያናዳል? ያለ ዘር መጸነሱን በድንግልና መወለዱንማ ቢያውቁ ያብዱ ነበረ ገና ከመጀመሪያው ማለት ነው። የተወደዳችሁ ክርስቲያኖች፣ ጌታችን ላስደንቅ ቢል ሰው ሆኖ ይመጣል ብላችሁ ታስባላችሁ? የተዋረደን ነገር ለምን ይነሳል? ለማስደነቅ። ከፀሐይ በላይ ፀሐይ፣ ከጨረቃ በላይ ጨረቃ እያበራ ሊመጣ ሲችል የተዋረደ ሰውነታችንን ለምን ገንዘብ ያደርጋል? ለማስደነቅ ቢመጣ ወገኖቼ፣ ክርስትና ማስደነቅ አይደለም።
እጅን በአፍን በእጅ ማስጫን አይደለም፣ ማዳን ነው ዓላማው። ጉባኤያት ሁሉ የሚሰሩት ለማስደነቅ እንዳይመስላችሁ። ለዚህ እኮ ነው ጌታችን ታምራት ከሰራ በኋላ አትናገሩ እኮ የሚለው እኮ ለዚህ ነው። ዝም በሉ። ምክንያቱም ማስደነቅ አይደለም ዓላማው፣ ማዳን ነው። አቤት ክርስትና! የተወደዳችሁ ክርስቲያኖች እንዲህ አይነት የዝምታ ህይወት አላችሁ። ታላላቅ ስራዎችን ሰርታችሁ ዝም ትላላችሁ። አሁንማ ልታይ ሆኗል። ይሄ ማህበራዊ ድረገጹ ማሳየው ነገር የለም። ምን ያደርግልሃል? መታየት ምን ያደርግልሃል? አጃቢ ፎሎወርስ ሆኗል እኮ የዚህ ዘመን ጉዳይ። የተወደደ መድኃኒታችን አጃቢ እንኳን የለውም። ምን ያደርግልሃል አጃቢ? ምን ያደርግልሃል ቦዲጋርድ? ምን ያደርግልሃል ዝና? ምን ያደርግልሃል ክብር? አንድም ሰው 12 ሐዋርያት እኮ አሉ፣ አንዱ እንኳን አላጀበው። ክርስትና እንዲህ አይነት አጅቡኝ ባይነት አይደለም፣ ክበቡኝ ባይነት አይደለም፣ ማስደነቅ አይደለም፣ ማስገረም አይደለም፣ ማዳን ነው ወገኖች። እያንዳንዱ የጌታችን ተአምራት የማዳን ነው። ለዚህ ነው ሞት እያስነሳ አትናገሩ የሚለው። ይህቺ እኮ አስደናቂ እናት እኮ ናት። አቤት ደረጃዋን ጠብ እያለች ወደ ኋላ ዞራ ኢያቄምንና ሐናን እንኳን አላየችም ይላሉ እኮ። ምን አይነት ባህታዊት መናን ናት እቺ ቅድስት ድንግል! ዓለምን እኮ ገና በልጅነቷ ነው ትውት ያለችው። እኛ ይኸው ገና ከረመን እንኳን ተጣብቀንባታል እኮ። ገብተናል ብለን እኮ ውጪ ነን ያለ ነው። እንኖርበታለን ብለን እኮ ትተነዋል። ዞር ብላ እንኳን አላየችም። በልጅነቷ ወላጆቿን ስታጣ እኮ አላጉረመረመችም። ያን ሁሉ መተው፣ ያን ሁሉ ደሞ ተታመጣ እኮ ውስጥ ደሞ አጉረምራሚዎች እኮ ነው የጠበቋት። እሱንም እኮ ነው የታገሰችው። እንደዚህች አይነት የመከራ እናት ዓለም አላየችም። የመከራ እናት ነች። መከራ እዚህ ስታለቅሱ ለምን መልስ እንደምትሰጣችሁ እንደምትራራላችሁ ታውቃላችሁ። የመከራ እናት ናት። መከራን ታውቃለች። እዚህ ስትነጠፉ ለምን ቶሎ መልስ እንደሚሰጣችሁ ታውቃላችሁ። መተውን ታውቃለች። ብቻ መቅረትን ታውቃለች። ባዶ መሆንን ታውቃለች። ለዚህ እኮ ነው እዚህ አሁን እናንተ እንዲህ አይደለም ምቀምሳችሁ እኮ ነው። ያልቀመሰ ሰው የለም። እኔ እንኳን ማቃቸው 20-30 ዓመት እዚህ የሚመላለሱ አሉ። እድሜያቸውን የፈጁም ይኖራሉ። ቀምሰው ነው ወገኔ። ጥቅስ አንጠቅስልህም ግን ቀምሰን። ምክንያቱም መከራን ከሚቀበሉ ጋር አብራለች። ትህትና ትጥቋ ነው። በጣም አስደናቂ እናት ነች። የተወደዳችሁ ክርስቲያኖች በልጅነቱ በአደባባይ የወጣ ብዙ ተአምራት ባለማድረጉ ምክንያት ራሱን እንዲያውቁት አለመግለጡን ማወቅ የምትችሉት በምን እንደሆነ ታውቃላችሁ? በልጅነቱ ብዙ ተከታዮች በኖሩት አንድ። ሁለተኛስ ዝናው በዓለም የናኘ በሆነ ነበራ። ከ30 ዓመቱ በኋላ ነው መታወቅ